ሰላም ልጆች እንዴት ናችሁ? ደህና ናችሁ? መልካም ልጆችዬ ዛሬም እንደተለመደው ቆንጆ ተረት ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና ላይክ ማድረግ እንዳትረሱ። ተረት ከዕለታት አንድ ቀን በጥቅጥቅ ደን ውስጥ የሚኖር በምድር ላይ ጠንካራና አስፈሪ አንበሳ ነበረ። እንስሳት ሁሉ በጣም ይፈሩታል አንበሳን። አንድ ቀን ትልቅ ዛፍ ስር ተኝቶ ሳለ አይጥ አንበሳው በተኛበት አካባቢ ያለፈች በስህተት መዳፉን ነካችው። አንበሳ ከእንቅልፉ ደንግጦ ተነሳና አይጥን አያት። አንቺ እንዴት ብትደፍሪኝ ነው የእጄ መዳፍ ላይ የተረማመድሽው? እያለ በሚያስፈራ ድምፁ ጮኸባት። አይጥ ይቅርታ አንበሳ፣ እኔ በማወቅ አይደለም የረገጥኩህ አለችና እንዳያጠቃት ተማጸነችው። እንደውም አለ አንበሳ እበላሻለሁ አለና ወደ አይጥ ተጠጋት። አይጥ እባክህን አንበሳ አትብላኝ፣ አንድ ቀን እጠቅምሃለሁ ስትል በትህትና ተማጸነችው። አንበሳ አንቺ እኔን ልትረጂኝ በጣም ይገርማል አለና ሳቀባት። ነገር ግን አለ ድፍረትሽን አደንቃለሁ፣ ስለዚህ እጂ ቶሎ ከፊት ለፊቴ ጥፊ ያለና ለቀቃት። ቀናት አለፉ። እናም አንድ ቀን አንበሳ በጫካ ውስጥ እየተንጎማለለ እየሄደ ሳለ ጠንካራ የመረብ ወጥመድ ውስጥ ገባ። ከወጥመዱ ውስጥ ለመውጣት ቢጥር ቢታገል ምን ቢያረግ መውጣት አልቻለም። ወጥመዱ እግሩን ስለያዘው ማምለጥ አቃተው። ድምፁን ከፍ አድርጎ ጮኸ። አይጥ የአንበሳውን ጩኸት ሰማችና እየሮጠች ወደ አካባቢው ደረሰች። አይዞህ አንበሳ አይዞህ፣ እኔ እረዳሃለሁ አትጨነቅ አለችው። አንበሳ በጣም ተናደደባት። እኔ ልፈታው ያልቻልኩትን አንቺ ትንሽ ነገር እንዴት እፈታዋለሁ ብለሽ ትተማመኛለሽ? ለምንስ ታሾፊብኛለሽ? አለና ተበሳጨባት። ወጥመዱ በጣም ጠንካራ ነው አለ። አይጥ ዝም አለችና በሹል ጥርሶቿ ገመዱን ማኘክ ጀመረች። ሁሉንም ገመድ እያኘከች በጣጠሰችና ከአንበሳው እግር ላይ ጣለችው። ከወጥመዱ ነፃ ወጣችው። አንበሳ በጣም ተገረመ። አንቺ ትንሽ አይጥ እኔን ከወጥመድ ውስጥ አዳንሽኝ፣ በጣም ይገርማል። ትናንሽ ፍጥረታት እንኳን በራሳቸው መንገድ ኃያላን ናቸው። አሁን ይሄንን ተረድቻለሁ አለ። ከዚያን ቀን ጀምሮ አንበሳ ሁሉንም ፍጥረታት ማክበር ጀመረ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ለዛሬ እዚህ ላይ ያበቃው። በሌላ ተረት እስከምንገናኝ ደህና ሁኑ ልጆች፣ ደህና ሁኑ።